በስመ አብ ምን አደረገሽ? እዩ በዚህ ሰዓት እኔ ክፍል ምን ትሰራለህ? እሱን ከምነግርሽ ባሳይሽ አይሻልም? ቀጥ ብለህ ከክፍል ይወጣልኝ። ባልወጣስ ምን አባሽ እንዳታመጪ ነው። ይኸውልህ እዩ ቀጥ ብለህ እምበይ ማንም አይደርስልሽም። እሺ ምንድን ያደረኩት? አለም አንቺ አለም ነቂ አለም ነቂ እባክሽ። ነቃሽ? ተመስገን ተመስገን አምላኬ። አንተ ውሻ አሁኑን ቀጥ ብለህ ውጣልኝ። እሺ እወጣልሻለሁ። ዋናው ነገር ግን ያንቺ ደህና መሆን። አሁኑን ውጣልኝ ውጣልኝ እያልኩ ነው። እሺ እሺ እወጣልሻለሁ። አንቺ ብቻ ደህና ሁኚ። እሺ አለም እባክሽን እንዳትከፍቺው። አሁኑኑ በሩን ከፍቼው ለአክስቴ ያደረከኝን እያንዳንዱን ነገር እነግራታለሁ። ከዛ በኋላ ምን እንደምትል እንሰማታለን። ኧረ እባክሽ እንደዚህ አታድርጊ በፈጠረሽ። አንተ ደግሞ ስለ አምላክ ታውቃለህ እንዴ? ለትንሽ ደቂቃ እንኳን ፈጣሪ እንዳለ ብታስብ ኖሮ እንደዚህ አታደርገኝም ነበር። እባክሽ አለ አክስቴ ፊት አታዋርጂም፣ እየለመንኩሽ ነው። አልችልም። አንተን ከዚህ በላይ መታገስ አልችልም። ይኸኛል። እባክሽን እባክሽን። አንቺ ልጅ አንቺን እኮ ነው የምጠብቀው በሩን እስክትከፍቺልኝ ድረስ። መጣሁት። ልብሴን አውላልቄ ስለነበር ነው እያቀየርኩ ነው። መጣሁ። ቆዳሽን ነው እንደምትቀይሪው? ክፈችልኝ። በሩን ብቻ እንዳትከፍቺ እባክሽን። በፈለግሽው ነገር ቃል ገባልሻለሁ። ከዛሬ ውጭ አላስቸግርሽም። ይኸውልህ አሁን ለአንዴና ለመጨረሻ ጊዜ አንድ ድል እሰጥሃለሁ፣ ግን ቃል እንድትገባልኝ እፈልጋለሁ። ከዚህ በኋላ እንደማታስቸግረኝና እንደዚህ አይነት ነገር ውስጥ እንደማትከተኝ ቃል ገባልኝ። ኧረ በፈለግሽው ነገር ቃል ገባለሁ። ምንም ችግር የለም። የዛሬን ቀን ብቻ ከጎዳ ውጭ እባክሽን አለ። እሺ ለመጨረሻ ጊዜ አንድ ድል እሰጥሃለሁ። አሁን ግን እዚሁ ምንም ሳትንቀሳቀስ ጠብቀኝ። አንቺ ምንድነው ቆዳሽን ነው እንደምትቀይረው? ይሄን ያህል ሰዓት ቆይተሽ ደግሞ የታለ የቀየርሽው? አይ ልቀይር እያወለኩኝ ያለ ድንገት ስጠሪኝ ደንግጬ ይሄንን ለብሼው መጣሁ። ምንድነው አንቺ ግን እንደው ጉልበትሽን ቆጥበሽ ልደርሺ ነው? እቴ ለምንድን ነበር የፈለግሽ? ምን አለሽና ደግሞ ካንቺ ምን እፈልጋለሁ? ይልቅ ይኸውልሽ በጧት ብድግ ብለሽ ወፍጮ ቤት እንድትሄጂ። እሺ እቴ። ይኸውልሽ በዚህ 2 ሳምንት እንግዶች አሉብኝ። ሁሉንም ነገር በጊዜ ማስተካከል እፈልጋለሁ። እሺ እቴ። አንቺ ቅድም ደግሞ የምን ድምጽ ነው ክፍልሽ ስሰማኝ ነበረው? አረ ምንም ድምጽ አልነበረ። እንዴ ሰምቻለሁ እኮ የሰማሁትን ነገር ልትክጂ ነው? አረ ምንም ድምጽ አልሰማሽም እቴ። እንዴ ደግሞ ያ ሁሉ ሲንጓጓው ምን ሰማሽ ትኛለሽ እንዴ? እሱ ነው እንዴ? ስልክ ወድቆ አብሬ ደግሜ ወድቄ ነው እሱን ይጮኸው። አንቺ ይኸውልሽ ደግሞ እዚህ ቤት ስትኖሪ ስነ ስርዓትሽን ይዘሽ ኑሪ። ደግሞ አሁን ራሱ ምንድን ነው የሚሸተኝ? ምኑ እቴ? አንቺ ይሄ የሚሸተኝ የዮብ ሽቶ አይደለም እንዴ? አሬ ምን ሽቶ ነው? ምንም ነገር የለም። እዛ ክፍል ልታጸጂ ስትገቢ የዮብ ሽቶ እየተቀባሽ ነው አይደል? አረ እሱ አይደለም፣ እንደሱ አላደረኩኝም። ታዲያ ምንድነው? ከየት መጥቶ ነው ይሄ ሽቶ የሚሸተኝ? አረ እንደሱ አልተቀባሁኝም። እንትን ምናልባት የሱን ልብስ ባጠብኩበት የኔንም ልብስ ስላጠብኩኝ ለዛ ይሆናል ነው። እሺ ይሁንልሽ። እስኪ ቀጥ ብለህ ክፍል ይለቀውጣል። ተረጋጊ፣ አይወጣልሻል። ቢያንስ አክስቴ ክፍሏ ትግባ። እሺ ቃልን እንዳትረሳ። እንደዚህ አይነት ነገር በድጋሚ አድርጋለሁ ብትል የማደርገውን እኔ ነኝ የማውቀው። አቤት፣ ምን ለማለት እየሞከርሽ ነው? ምን ለማለት እንደፈለግኩኝ አሳምረህ ታውቀዋለህ። ድጋሚ አጠገቤ እንዳትደርስ። እያስፈራራሽ ነው? ከገባህ እያስፈራራኩ ሳይሆን እያስጠነቀቅኩ ነው። ይኸውልሽ አሁን ከአንቺ ጋር የምጨቃጨቅበት ሰዓት አይደለም። እሺ እዩ፣ ያንተ ነገር በጣም ስልችት ብሎናል። ከዚህ በኋላ ትፈራኛለች ወይም ደግሞ ትራራልኛለች ብለህ የምታስብ ከሆነ በጣም ተሳስታል። ያንተ ነገር አንገሽግሾኛል።
የምለው ዮቤ ወይ ናውሌ ዛሬ ትምህርት ቤት አይሄድም እንዴ? ሰዓቱ እኮ ሄዷል። ምን አውቄ ማም እስካሁን ድረስ እኮ አልተነሳም። ረፈደ እኮ። ምናልባት ማታ አምሽቶ ተኝቶ ሊሆን ይችላል። እስኪ ናውሌን ክፍሉ ገብተሽ ቀስቅሽውና ተነስ ቁርስ ብላ፣ ሰዓት ሄዷል በይው እስኪ። አይቲ ትንሽ አሞት ተኝቷል። ምን አሞታል? ለምን አልነገርሽኝም? አይ ብዙም ትልቅ ህመም አይደለም እቴ፣ ጉንፋን ነገር ነው። ቅድም ቀሽራ ፊልኝ ብሎኝ ጠጥቶ ነው የተኛው። እስኪ ቆይ ገብቼ ላይ። አይ ማንም እንዳይቀሰቅሰኝ ብሏል። ማንም ሰው እንዳይቀሰቅሰኝ ማለት ምን ማለት ነው? አሁን በደንብ ረፍት ማድረግ ነው የምፈልገው። ማንም ሰው እንዳይቀሰቅሰኝ በይልኝ ብሎኝ ነው። ምን አይነት አማርኛ ነው? እኔማ ገብቻ ያዋሉ ልጄ። አይ እቴ ግን አሁን ባይሄዱ የተሻለ ነው የሚሆነው። ለምን ሲባል? ከቅድም ጀምሮ እንቅልፍ እምቢ ብሎት አሁን ነው ሲገላበጥ እንቅልፍ የወሰደው። ለዛ ነው። እሺ አልቀሰቅሰውም። ግን አንቺ ለእኔ ሳይነግረኝ እንዴት ላንቺ ነገረች? እንዴት ለዓለም አይነግራትም? ለእኔ ሲሆን ነው እንጂ ለእሱ እንዴት እንደምትቆጠቆጥለት ብታይ። ኧረ ተው ኢዮብ እንደሱ አትበል። እኔ ሁለታችሁንም በአንድ አይነት አይን ነው የማየው። ለእሱ የተለየ ነገር አድርጌለት አላውቅም። ኧረ እንደዛ ነው። ትሰማኛለህ? ይኸውልህ እሷ እኮ ዘመዴ ወይም ተከራይ አይደለችም እኮ፣ በገንዘቤ ቀጥሬ የማሰራት አገልጋይ ናት። ነው ብለሽ ነው? አዎ ይኸውልህ ግዴታዋ ነው። እኔ ለዛች ለሚስኪን እናቷ ስል እዚህ ቤት አኖርኳት እንጂ ገንዘቤን ከፍዬ የማሰራት አገልጋይ ናት። አዎ ኢዮብ ለአንተ ስለመሰለ ነው እንጂ እኔ ምንም የተለየ ነገር አላደረኩም። ቢያንስ እስቲ ሻዩን ቅጭ። ሄሎ ዮቤ፣ እንዴት ዋልሽ? አለው ደህና ነኝ። እንዴት ነህ? ደህና ነህ? እኔ በጣም ደህና ነኝ። አንቺ እየመጣሽ ነው? አዎ እየመጣሁ ነው፣ ግን ያው ናውድ ቤት ነው ስላልከኝ ምን ሰበብ ፈጥሬ እንደምገባ ጨንቆኛል። አንቺ አትጨነቂ፣ እኔ በጣም ምርጥ መላ አግኝቼልሻለሁ። እሺ እንዴ? ምንድን ነው? አልገባኝም። ምን አይነት መላ? ምን መሰለሽ ህዊ፣ አሁን ናውድ ትንሽ አመም አድርጎ ተኝቷል። ምን? ወይኔ እኔ ጌታ፣ ምን ሆነ እንዴ? አዎ ተረጋጊ እንጂ። እኔ እኮ አመመው እኮ ነው ያልኩሽ። ሞት የተባለሽ ይመስል ምንድነው እንደዚህ መደንገጥ? እንዴ ምን ማለት ነው? እንዴት ነው የማልደነግጠው? ማፈቅረው ልጅ እኮ ነው። ይኸውልሽ ለማንኛውም አሁን ወደ ዋናው ነጥብ እንግባ። አንቺ ናውድ አመመው በሚል ሰበብ ወደዛ ቤት ትመጫለሽ። እሺ በቃ እየመጣሁ ነው። ምን ነው ግን አንቺ በጣም ደስተኛ አትመስይም። ማለት ይሄንን ነገር ስትሰሚ ደስ ሊልሽ ይገባል እኮ። አዎ ዮብ፣ አሁንም በጣም ደስተኛ ነኝ። ግን ምን በእንደዚህ አይነት ምክንያት ከመመጣ ባልመጣ ነው የሚሻለኝ። ምክንያቱም እኔ እሱ ምንም ነገር እንዲሆንብኝ አልፈልግም። አልቀረብሽም። አሁን ትመጫለሽ አትመጭም? እሺ በቃ መጣሁ። እሺ እየጠበቅኩሽ ነው። አፍጥኙ። ቤቲ እዛው ብዬ ገባሁኝ አይደል? ይቅርታ። እንዴ አንቺን እኮ ጋጦጥነትሽን እኮ ለምጄዋለሁ። በቃ እትዬ እዚህ መሆንሽን አላወቅኩኝ ነበረ። ምንድን ነው የፈለግሽው? እኔም አላጸዳ ነበር የመጣሁት እትዬ፣ ግን መምጣቴ ካልቀረ በዛው አንድ ነገር ላማክርሽ። ምንድን ነው የምታማክሪኝ? ምን መሰለሽ፣ ቤተሰቦቼ ትንሽ ገንዘብ ቸግሯቸው ነበር። ማስቸገር እንደሌለብኝ ይገባኛል፣ ግን ሌላ አማራጭ ስለሌለ ነው። እባክሽን ተረጂ። እና እኔ ምን አገባኝ? ያንቺ ቤተሰቦች እንጂ እኔ እኮ ቤተሰቦች አይደሉም። እሱማው ግን አንድ ነገር ብቻ እንድትተባበሪ ነበር። ምንድነው ዳርዳር የምትይው? መናገር የፈለግሽውን ነገር ቀጥታ ተናገሪ። ይኸውልሽ እቴ ምን መሰለሽ፣ ቤተሰቦቼን ከኔ ውጭ ማንም እንደማያግዛቸው አንቺን በደንብ ታውቂያለሽ። እና አሁን ስለቸገራቸው የወር ደመወዜ እንደው 2 የ3 ወርም ቀደም ብለሽ እንድትሰጪ ነበር። ደሞዜን ቅድሚያ መውሰድ ፈልጌ ነበር። አንቺ ምንሽን አምኜ ነው ደግሞ ቅድሚያ ደሞዝ የምከፍልሽ? ኧረ እባክሽ እቴ፣ እኔ ምንም መስማት አልፈልግም። በቃ ውጭልኝ። ኧረ እቴ እባክሽን። አንቺ ልጅ ልረፍበት፣ ውጭልኝ ብዬሻለሁ። እሺ ምን ታደርቀኛለች?
ተነስተሃል እንዴ ነው እንዴ? አለምዬ እንዴት አደርሽ? አለሁልህ። ቁጭ በልና የሚቀመስ ነገር ላምጣልህ? አይ አያስፈልግም። አሞሃል እኮ ህመም እንዴት በቋም ሰዓት በላ? አዎ ግን ያን ያለ የከፋ ህመም አለ። የህመም ትንሽ አለው እንዴ? በምን ያሽን ስጨርሽ ውስጥ ማውራሽ ፈልጋለሁ። አቤት ነው አለም ምንድን ነው? ምን እያደረግክ ነው? አይዞሽ አለም ተረጋጊ። እሺ ለምንድን ነበር የፈለከኝ? አለም ከማዬ ጋር ስትወሩ የነበረውን ነገር በሙሉ ሰምቻችኋለሁ። ምንም ነገር እምቢ እንዳትዪ። እኔ ጋ የተወሰነ ገንዘብ አለ፣ እሱ ልስጥሽ። እንደሱ አይሆንም፣ በፍጹም ሊሆን አይችልም ናኦድ። እንዴ ለምንድን ነው የማይሆነው? እንዴ ምን ጥያቄ ያስፈልገዋል? አይሆንም አልኩ አይሆንም ነው። አለም ምን መሰለሽ፣ ይህን ገንዘብ የምሰጥሽ እንደ ስጦታ አይደለም። በቃ ልክ ደሞዝሽ እንደደረሰ ትመልሽልኛለሽ። አይ እንደሱ አይሆንም፣ በፍጹም አልፈልግም። አለም ቆይ ለምንድን ነው ነገሩ እንደዚህ የምታካብጁ? ቆይ እኔ ለአንቺ ገንዘብ ብሰጥሽ ምን ችግር አለ? እሺ ግን ደግሞ በመጀመሪያ አንድ ነገር ቃል እንድትገባልኝ እፈልጋለሁ። ምንድን ነው እሱ? ልክ ደግሞ እዚህ ደርሶ ይህንን ብር ሰጥ እንደምትቀበለኝ ቃል ግባልኝ። እሺ ቃል እገባልሻለሁ። ይኸው ቆይ እንደውም ላስገባልሽ። እንዴ ናኦድ ምንድን ነው ይሄ ሁሉ? ገንዘብ ነው፣ ምን ሊሆን ይችላል? እንዴ ይህንን ሁሉ በጣም በዛ እኮ። ታዲያ ምን ችግር አለው? በአንዴው ከከበደሽ ቀስ በቀስ እያደረግሽ ትከፍያለሽ። እሺ በእውነት ምን ብዬ እንደማመሰግን አላውቅም ናኦድ። አረ ምንም ምስጋና የሚያስፈልገው ነገር አይደለም። ብችል ከዚህ በላይ ባደርግልሽ በጣም ደስ ይለኛል። እንዴ ከዚህ በላይ ምን ታደርግልኛለህ? ይሄ በጣም ከበቂ በላይ ነው። በእውነት በጣም ነው የማመሰግነው። ይልቅ ግን ቤተሰቦችሽ ምን ገጥሟቸው ነው? የሰጡሽ ገንዘብ ግን ይበቃሻል? አዎ በጣም ይበቃኛል፣ ደግሞ ከበቂም በላይ ነው። እሺ ግን በሰላም ነው ወይስ የታመመ ሰው አለ? አይ አይደለም፣ በእኔ ጦስ የገቡበት ነው። በእኔ ጦስ ስትይ አልገባኝም። ምንድነው ደግሞ ያንቺ ጦስ? ይኸውልህ ምን መሰለህ ናኦድ፣ እኔ ወደዚህ ከመምጣቴ በፊት ገና በልጅነቴ ቤተሰቦቼ እዛ ላለ ትልቅ ሰው አጭተው ነበር እና የጋብቻው ጊዜ ሲደርስ ከቤተሰቦቼ ጋር ተመካክረን ወደዚህ ቤት ሸሽቼ መጣሁኝ። እዚህ መጥቼ ትምህርቴን እንድማር ሆንኩኝ። እሺ እና ደግሞ በእኛ ሀገር ባል አልፈልግም ብለህ ከሸሸ ግዴታ ካሳ መክፈል አለብን። ለዛ ካሳ ደግሞ ቤተሰቦች ያላቸውን ጥሪት አሟጣው ነበር የተጠቀሙት። አሁን እኔ እዚህ ከመጣሁኝ በኋላ ደግሞ ሲቸግራቸው አልፎ አልፎ እኔ ነኝ የምከፍልላቸው። በጣም ይገርማል። በቃ አሁን አንተ ስላስገባልኝ ሞባይል ባንኪንግ ስለማትጠቀም ባንክ ሄጄ ላስገባላቸው። እሺ በቃ እንጂ አለም አለም፣ አንቺ አለም፣ የት ሄዳ ነው? አለም አቤት ፈለከኝ እንዴ? ስትጠሪ ለምንድን ነው የማሰሚው? ምን ስትሰሪ ነበር? ይኸው መጣሁኝ እኮ። ለምንድን ነው የፈለከኝ? ይኸውልሽ አሁን የናኦድ ፍቅረኛ እየመጣች ስለሆነ ቤቱን በደንብ እንድታስጂ እፈልጋለሁ። ቤቱን ቤት አስመስዩ። እሺ። ታዲያ ምንድን ነው የሚያስገለፈጥሽ? የሚያስቅ ነገር ተናገርኩ? እኔ መች የሚያስቅ ነገር ተናገር ካልኩኝ? ታዲያ ምንድን ነው እንደዚህ የሚያስገለፈጥሽ? አይ በሆነ ነገር ነው፣ ትዝ ብሎኝ ነው። የናኦድ ፍቅረኛ እየመጣች ነው ስልሽ የሆነ ተንኮል አስበሽ ነው አይደል? አረ በፍጹም እንደዛ አይደለም። እንዳልኩ ነው። በቃ የሆነ ነገር ትዝ አለኝና ሳኩኝ። አለም የተሻለውን ነገር ብታደርጊ ነው ላንቺ የሚሻልሽ። እሺ ይጂ በቃ ምን ትመስላለች በእናታችሁ። ዮቤ አረፈድሽ እኮ። እንሂዳ። አንቺ ምንድን ነው? ምንድን ነው? ልጁ ታሟል በሚል ሰበብ እኮ ነው ልንገባ የነበረው። እና ታዲያ እኔስ ልጠይቋን ነው የመጣሁት።
ቆይ አንቺ የታመመ ሰው እንዴት እንደሚጠይቅ አታውቂም እንዴ? ምን ማለት ነው? ባዶ እጅሽን እኮ ነው የመጣሽው። ውዩ በእናትህ አሁን ስለምታወራው ወሬ ሰዓትም ጊዜም የለኝም። ይልቁን ገብተን እንየው። እንገባለን፣ ግን ለሌላው ጊዜ ማለት ነው። የታመመ ሰው ሲጠይቅ ባዶ እጅ አይመጣም። እሺ አንቺ ወዴት ነው? ባንክ ደርሼ ልመጣ። እቺ ደግሞ ማናት? የቤታችን ሰራተኛ ናት። ኧረ እሷ ናት እንዴ? ቅድም የነገርኩሽን አድርገሻል ለመሆኑ? አዎ አድርጌያለሁ። ቶሎ ብዬ እመለሳለሁ። አይታይሽም እንዴ? አሁን እንግዳለሽ ሜዳችን። ስለዚህ ተመለሽና በኋላ ትይጃለሽ። እንደሱ እንኳን አይሆንም እዩ፣ በኋላ ባንክ ይዘጋብኛል። እናንተ ብሷት ትቆያላችሁ መሰለኝ። እኔ ልግባ አይደል? ቆይ አንቺ ሰው የሚነግርሽን አሰሚ ማለት ነው? አረ እንደሱ አይደለም፣ ስለሚዘጋ እኮ ነው። ምንድነው የሚዘጋው? ሰምኛለሽ? ከዚህ በላይ እንድናደድ አታድርግኝ እሺ? ገብተሽ ስራሽን ስሪ አርፈሽ። አረ እዩ ትንሽ እንኳን እኔን ለመረዳት ብትሞክር ምን አለበት? ገንዘቡ ለቤተሰቦች ግዴታ ያስፈልጋቸዋል። እባክህን አሁን ልሂድ። አንቺ ወንድ ከሆንሽ እግርሽ ንቅንቅ እንዳይል፣ አለበለዚያ ማረግሽን ነው የማውቀው። አረ እዩ በቃ ጨርሻለሁ። ግቢ ግቢ። ነንጂ የኔ ልጅ ለምንድን ነው እንዳመመህ ለኔ ያልነገርከኝ? አረ እማዬ አታካብጁ። ያን ያህል የከፋ ህመም አይደለም ያመመኝ። እንዴ ታመተኝተህ የከፋ ህመም አይደለም ትለኛለህ እንዴ? ይሄው እኮ ፊትህ ራሱ እኮ ገርጥቷል። እማዬ መስሎሽ ነው? አሁን ደህና ነኝ የኔ ልጅ። በእውነት እማዬ ደህና ነኝ። ወይ የኔ ቆንጆ መተሻል እንዴ? አዎ ማዘር መጥቻለሁ። እንዴት ናችሁ? ደህና ነኝ። ደህና አንቺ እንደታመምኩ ቆይ በምን አወቅሽ? እኔማ ቅድም ከዮብ ጋር እያወራን እኮ እንደታመምክ ሲነግረኝ አላስቻለኝም። ቀጥታ መጣሁ። ወይ የኔ ልጅ ጥሩ አድርገሻል። እሺ ግን አሁን እንዴት ነህ? ተሽሎሃል አይደል? ይመስገን ደህና ነኝ። ተመስገን። እንኳን አንተ ብቻ ደህና ሆንክ። ያን ያህል ትልቅ ነው ማለት ነው። መቸገር አልነበረም። ኧረ እንዴ እኔማ ዮብ መታመምህን ሲነግረኝ እኮ ደንግጬ መምጣት ነው። የኔ ልጅ ሀሳብ ያዝሽ አይደለ? እስቲ ቆይ ቆንጆ ሻይ ላስፈላልሽ። አለም አለም አይዞሽ አይዞሽ። አለም ምን እንዳደረጉሽ ነው? ቆይ ይሻልሽ አንቺ። ወይኔ በጣም ይቅርታ ይኔ ደንግጬ እኮ ነው። ተጎድተሻል እንዴ? አሁን እናቴ ተንገበገብኩ እኮ። አይዞሽ የኔ ልጅ አይዞሽ። እኔ የሆነ አድርግልሽ እስኪ ትንሽ ልብስ በቃ የተፈጠረው ነገር አንዴ ተፈጥሯል። አለም አንቺ ራስሽን አረጋጊ። አንቺ እዚህ በደንብ ተገተሪ እሺ? ወይኔ ልጅ አለም ቆይ ምን ይሻልሻል? ለምንድን ነው ስራሽን ተረጋግተሽ ማሰሪው? በጣም ይቅርታ ዮብ፣ አውቄ ሳይሆን አደናቅፎኝ ነው የወደኩት። በጣም ይቅርታ እዮብ። ያንተ እንደዚህ መሆን እኮ ምንም የሚፈጥረው ነገር የለም። የተፈጠረው ነገር እንደሆነ አንዴ ተፈጥሯል። ለጥፋቷን ቢሆን ደግሞ ይቅርታ ጠይቃለች። እንዴ በምንድን ነው? በቃ አለቀ። የምርህን ነው ናውድ? አዎ ለምን ጠየቅ? የእውነት በጣም ተሳፍራለህ። ልጅቷ ላይ እኮ ፊቷ ላይ ልደፋ ለጥቂት እኮ ነው የተረፈችው። በእውነት በጣም ይቅርታ ዮብ፣ አስቤው እኮ አይደለም። አሁን በቃ አልፏል። አለም አንቺ ወደ ውስጥ ግቢና ስራሽን ስሪ። አውቀሽ እንዳላደረግሽ እኔም እሱን በደንብ እናውቃለን። አንቺ ቁሚ። ወዴት ነው የምትሄጂው? እዮብ ምን እየሆንክ ነው? ይኸውልህ ናውድ፣ ይሄ ነገር አንተ የሚመለከት ጉዳይ አይደለም። እሺ ደግሞ በፍጹም እንዳታቋርጠኝ። እሺ ቆይ ምን ልትላት ነው? ይኸውልሽ አለ እኔ አንቺ ነገር በጣም ስልችት ብሎኛል። ከዚህ በኋላ እዚህ ቤት ስትኖሪ ስነ ስርዓትሽን ይዘሽ ትኖሪያለሽ። አለበለዚያ ግን ምን ማድረግ እንደምችል መገመት ራሱ ይከብድሻል። እሺ ግን ምን መሰለህ ዮብ፣ በቃ ይበቃሻል። እኔ ከዚህ በኋላ ከአንቺ ጋር የማወራበትም ጉልበቱም አቁምም የለኝም። እሺ ትሰምኛለሽ? በተቻለሽ አቅም እኔ ላለማናደድ ሞክሪ። እሺ በጣም ይቅርታ። የምርህን ነው ግን እዮብ? ምኑ? ቆይ ምንም ላልሆነች ልጅ ይህን ያህል መናደድና መንገብገብ ነበረብህ? ቆይ ናውድ አልገባኝም። ቆይ ከዚች ልጅ ጋር ያለህ ግንኙነት ምንድን ነው? ግልጽ ልታደርግልኝ ትችላለህ? እኔ ምን ሊኖረኝ ይችላል? መልስልኛ። ምን ሊኖረኝ ይችላል? ናውድ ግን ታውቋል። ለዚች ልጅ እኮ ሽንጥን ገትር የተከራከርክላት እኮ ነው ያለው። ካልታወቀ ግን ልንገርህ፣ በጣም ጥብቅና እየቆምክላት ነው ያለው። እኔ ለማንም ጥብቅና እየቆምኩ አይደለም። ምንድነው? ሆን ተብሎ የተፈጠረ ነገር አይደለም እንዴ? ምን ይሄን ያህል ደግሞ የሚያስቆጣ ነገር ምን ተናገር? ናውድ አፍቅራት ከሆነ ለምን በቀጥታ አትናገራትም?
ደግሞ ከዚህ በኋላ እኔም ሆነ እማዬ ከዚች ልጅ ጋር ስናወራ ጣልቃ እንዳትገባሽ። ጨርሻለሁ። ምን አደረኩ? ማሚ በእግዚአብሔር የኔ ልጅ አሁን እኮ የቀባሁሽ ክሬም ቶሎ ነው የሚያሽልሽ። እሺ በጣም ነው የማመሰግነው። እንዴ ምን አድርጌልሽ ነው የምታመሰግኘኝ? ኧረ ቢሆንም ማመስገን አለብኝ። አንቺ እንደው ቤተሰቦችሽ በስነ ስርዓት ነው ያሳደጉሽ። በየደቂቃው በቃ አመሰግናለሁ አመሰግናለሁ ነው የምትይው። ይኸውልሽ ደግሞ ልብስሽን ቆንጆ አድርጋ እንድታጥብልሽ ሰጥቻለሁ። እሺ ወይ እናቴ ያስቸገርኩ አይደል? ግን እንደው ይደርቃል መሰለኝ። እንዴ ታዲያ ምን ችግር አለ? እኔ ቆንጆ ቆንጆ ልብሶች አሉኝ። አንዱን መርጠሽ ትለብሻለሽ። ኧረ አያስፈልግም። ካልሆነ እስኪ ደርቅ እዚህ ማደርም እችላለሁ። እንዴ ይሄማ የተቀደሰ ሀሳብ አይደል እንዴ? አሁን ቤተሰቦቼ የሚሉም ለለቅሶ ወደ ክፍለ ሀገር ስለሄዱ እዚሁ ከእናንተ ጋር ማደር እችላለሁ። ሳይ በቃ ይኸውልሽ እንደውም ስንጫወት እናድራለን። በቃ ይኸውልሽ ለልጅቷ አልጋሽን የምታስተካክልልሽ ልንገራት። ሳይ ችግር የለውም። አልጋሽን እንድትነጥፍልሽ ልንገርሽ። እኔ ስጀምር ከነወድ ጋር ነው ማድረው። አያት ነው ማድረግሽ። ናኦድ አጠራኝም ነበር እንደ የምትፈልገው ነገር ካለ? አይ እንዲሁ በረንዳው ናፍቆኝ ሊው ብዬ ነው የመጣሁት። ትቀልድብኛለህ አለምዬ። በቅድሙ ነገር አትዘኝ እሺ። ልጅቷ ትንሽ ማካበድ ስለምትወድ ነው ብለህ ነው? አዎ ደግሞ አጋጣሚ ቢሆንም ለእኔ ደስ ነው ያለኝ። እንዴ ለምን? ልጅቷ ትንሽ ታናድድኛለች እና ብቻ ይሁን ከእብድ ነገር ይህን ያልካዘንሽ ይበቃል።